ሪያሊቲ ሪል ስቴት ብለኸኛል። ታዲያ ሪያሊቲ ሪል ስቴት ማን ነው? ምን ይመስላል? ከዚህ በፊት ምን አይነት ሳይቶችን አስረክቧል የሚለውን ነገር ንገረኝ። ወደ 8 ፕሮጀክት አስረክበናል። አሁን ደግሞ ከረንትሊ በመጣሽበት ሰዓት 9ኛ ፕሮጀክታችን እያስረከብን ያለ ነው። ሳር ቤት ላይ ከ7% እስከ 27% ትልቅ የዋጋ ቅናሽ አለን። which is almost የቤቱ ሩብ ዋጋ ወርዷል ማለት ነው። በተመሳሳይ ደግሞ ዲፕሎማት ቁጥር 2 ላይ የሚደርስ ደንበኛ ካለ ደግሞ እሱም ለአጭር ጊዜ ነው የሚቆየው የ30% የዋጋ ቅናሽ አዘጋጅተናል። እኛ ቅድመ ክፍያ 10% ብቻ ነው የምንጠይቀው የቤቱ። እዚህ ጋር ቪዚቲንግ ፍሎር አለ። ኦኬ ቪዚቲንግ ፍሎር ኖርማሊ የኮሜርሻል መገልገያዎች ያሉበት ቦታ ነው። እዚህ ጋር ጂም፣ ስቲም፣ ሳውና ያለበት ፍሎራችን ነው ማለት ነው። ስለዚህ ይሄ ጂምናዚየማችን ነው ማለት ነው። ሙሉ ለሙሉ ማቴሪያሉ ጀስት ራሱ ካምፓኒው ነው አሟልቶ የሚያስረክበው ለኖሪች ማለት ነው። እዚህ ጋር ሳውናና ስቲማችንን እናገኛለን። ቶታል ዋጋ ቫትን ጨምሮ ከ9 ሚሊዮን ብር ጀምሮ አማራጮች አሉ። ከ9 ሚሊዮን ብር ጀምሮ ከኛ ጋር ቶታል ዋጋ ቤት ማግኘት ይችላሉ። ይሄ ቅናሻችንን ለአጭር ጊዜ ነው የምንጠቀመው። ነገር ግን በቤት ኮታ ነው ያዝነው። የሆነ ያለ አማውንት ቤቶችን ነው ቅናሽ ያወጣንለት። እንዲሁም በተጨማሪ በውጪ የሚኖሩ ዲያስፖራዎች ደግሞ ሌላ የተለየ ዲያስፖራ ፓኬጅ አዘጋጅተናል። ለነሱም በዛ ዲያስፖራ ፓኬጅ ልዩ ዲስካውንት ተጠቃሚ መሆን ይችላሉ። ኤቭሪቲንግ የተሰራበት ማቴሪያል ሙሉ ለሙሉ ኢምፖርትድ የሆኑ ማቴሪያሎችን ነው እዚህ ጋር የተጠቀመው ማለት ነው። ከኪችናችን ፊት ለፊት ዳይኒንግ ኤሪያችን አለ። ሊቪንግ ሩማችን እንደምታዩ ነው። በዚህ ጋር ዲፕሎማት አፓርትመንት ቁጥር 2 ሳይታችን ይሄ ነው። በደንብ ይታያል። ከዚህ ጋር ፕሮግረሱም አክቲቭሊ ሰራተኞቹም እየሰሩበት ያሉ ሁኔታ ነው ያለው። ስለዚህ በተሻለ ዲዛይን እና በተሻለ ጥራት ነው ዲፕሎማት ሮስቱን እየደገምን ያለ ነው ማለት ነው። እዚህ ጋር ያለው አሚኒቲዎቹ በሙሉ እዛ ጋር አሉ። አዲሽናል የልጆች ላይብራሪ፣ ዴይ ኬር ከዚህ በተጨማሪ እነሱና የተወሰነ ደግሞ እንደ ኮምፓውንድ አይነት ነገር ለማድረግ ታስቧል። ጀስት እንደምታዩ ነው አሁንም ስራው እየተሰራ ያለው ማለት ነው። በጣም አሪፍ። ሰላም ውድ ቤታ ሚዲያ ተመልካቾቻችን እንዴት ናችሁ? ዛሬ የተገኘ ነው በጥራት ወደማይታማው ወደ ሪያሊቲ ሪል ስቴት ነው እንግዲህ ጎራ ብለን ያለ ነው። ታዲያ የተለያዩ አዳዲስ ነገሮች ከልዩ ቅናሽ ጋር ይዘውልን መጥተዋል። እስቲ ውስጥ ያለውን ነገር እናያለን። አብራችሁን ቆዩ። እኔ አልፋ ነኝ። ቻናላችን ደግሞ ቤታ ሚዲያ ነው። ሰብስክራይብ አድርጉ። ሰላም እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። አለኝ መስከረም። እንግዲህ ዛሬ ወደ እናንተ ጎራ ብያለሁ። ከመግባቴ በፊት ግን እስቲ ስለዚች ሞዴል አንዳንድ ነገር በላይ። እቺ ሞዴል ከ2 ዓመት በፊት ቁፋሮ ላይ ያለን ቦሌ ጋዜቦ ዲፕሎማት አፓርትመንት ስንገነባ የሰራናት ሞዴል ነች። ግን በአካል ሄደሽ ታያታለሽ። ራሷን ቁጭ ያደረግነው እንደውም ምስክርነት ትሆኛለሽ። ታይዋለሽ። ደስ ይለኛል። እሺ እስቲ ገብተን ነው ይቻላል። እሺ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እንግዲህ ዛሬ ወደ እናንተ ጎራ ብለን ያለንበት ትልቁ ምክንያታችን በጣም ብዙ አዳዲስ ነገር ነው። የተለያዩ ነገሮችን ሰምተን ነው የመጣ ነው። እስቲ መጀመሪያ ራስህንና የስራ ድርሻህን አስተዋውቅልኝ። እሺ እኔ አቤል እባላለሁ። የሪያሊቲ ሪል ስቴት የሽያጭ ስራ አስኪያጅ ነኝ። መልካም። እንግዲህ ሪያሊቲ ሪል ስቴት ብለኸኛል። ታዲያ ሪያሊቲ ሪል ስቴት ማን ነው? ምን ይመስላል? ከዚህ በፊት ምን አይነት ሳይቶችን አስረክቧል የሚለውን ነገር ንገረኝ። እሺ ጥሩ። ሪያሊቲ ሪል ስቴት ውስጥ ከመግባቱ በፊት የኮንስትራክሽን ድርጅት ነበር። አንደኛ ደረጃ ኮንትራክተር ነው። ብዙ ኮንስትራክሽን የሌሎች ድርጅቶችን ግንባታ የሚገነባ ድርጅት ነበረ። ግን ላለፉት 10 ዓመት ውስጥ ግን ሙሉ ለሙሉ ወደ ሪል ስቴት ውስጥ ገብቶ የራሱን መኖሪያ አፓርትመንቶችን ብቻ ገንብቶ ለነዋሪዎች በማስረከብ ነው የሚታወቀው። ሜንሊ መሀል ከተማና ሌክዠሪ ቤቶችን ነው እየገነባ ያለው። በዚህ 10 ዓመት ውስጥ ወደ 8 ፕሮጀክት አስረክበናል። አሁን ደግሞ ከረንትሊ በመጣሽበት ሰዓት 9ኛ ፕሮጀክታችን እያስረከብን ያለ ነው። ምናልባት ለአብነት ያህል አንድ 3ቱን ብጠቅስልሽ፣ አንዱ ለምሳሌ ቦሌ ጃፓን ሲቲቪው አፓርትመንት የምንለው አለ። በጣም ሌክዠሪ መሀል ቦሌ ላይ ያስረከብ ነው። እሱ አንዱ አፓርትመንታችን ነው። ሌላኛው ደግሞ ቦሌ አትላስ ላይ እንደዚሁ ሴንተር ሎኬሽን ላይ ባለ 12 ወለል በፍሎር 3 ቤቶችን ያለው አፓርትመንት በጣም ሌክዠሪ አፓርትመንት ገንብተን ለነዋሪዎች ያስረክበና ግን ሬንታል ቫልዩ በጣም ቆንጆ የሚባል አፓርትመንት ነው እሱ። ሌላ አሁን ራሱ ያለንበት ቢልዲንግ ለምሳሌ ይሄኛው ሪያሊቲ ፕላዛ የምንለዋለን። ሙሉ ኮሜርሻል ነው። እኛም ሄድ ኦፊሳችን እዚህ አድርገናል። ይሄም ደግሞ አንዱ ሪያሊቲ ካስገነባቸው አፓርትመንቶች መካከል ነው። በጠቅላላ ግን 8 ፕሮጀክቶችን
በ10 ዓመት ውስጥ ለነዋሪዎች ያስረክበናል። በጣም ጥሩ። ታዲያ አሁን ላይ እነዚህን ሁሉ ነገር ነግረኸኝ እስቲ አዲስ ነገር ይዛችሁ መምጣታችሁን ነው ሰምቼ የመጣሁትና ያን አዲስ ነገር ምንድን ነው ምን ይመስላል የሚለውን ነገር እስቲ ንገረኝ። በጣም ጥሩ። አዎ አዲስ ነገር ይዘን መጥተናል። አንደኛ አዲስ ፕሮጀክቶች አሉን። በጣም ኢንተረስቲንግ የሆኑ ፕሮጀክቶች ሪያሊቲን በጣም ተወዳጅ የነበሩትን ፕሮጀክቶች እየደገምናቸው ያለ ነው። ሌላኛው በጣም ኢንተረስቲንጉ ያው ከዲስካውንት ኦፈር ጋር የተያያዘ ነው። ምናልባት በዋጋ ውድ ብለን እንታማ ነበረ። አሁን ላይ ግን በጣም ቆንጆ አፎርደብል ፕራይስ አምጥተናል። ለአጭር ጊዜ የሚቆይ ቅናሽ አለን። አይ ቲንክ ስለሱ ግን ዝርዝር ከማውራታችን በፊት አሁን ላይ ያሉትን ፕሮጀክቶች አንቺም በአካል ሄደሽ ብታዩ የአንቺም ኦዲየንሶች በአካል ቢያዩ ጥሩ ነው። የታየ ነገር ጥሩ ነው። የሪያሊቲ ፕሮጀክቶች በሙሉ የሚታዩ የሚዳሰሱ ናቸውና ምን ያህል በኳሊቲ ምን ያህል ደግሞ ቃላችንን ጠብቀን እንደሰራን በተግባሪውና ያንን ኮሜንቴሽን ይዘን በደንብ ስለ ዲስካውንቱ እናወራለን። በጣም ጥሩ። በጣም ደስ ይለኛል። በቃ የኛ የሽያጭ ባለሙያዎች ስታፎቻችን ኢንጂነሮቻችን እዛ አሉን። ቢያንስ ከረንትሊ ያሉትን ፕሮጀክቶች አንድ ሁለቱን አይተሽው ነይና በዲቴል እናወራለን በኋላ። እሺ ሰላም እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። ሰላም ነው አለን። እኔ መቅደላዊት እባላለሁ። የሪያሊቲ ሪል ስቴት የሽያጭ አማካሪ ነኝ። በጣም አሪፍ። እንግዲህ ያው አጠር ላለች ደቂቃ ከአቤል ጋር ትንሽ ቆይታ ነበረኝ። ቅድሚያ ሳይቶቻችን ሂጂኢ እና የቀሩትን ዲቴል እነግርሻለሁ ስላለኝ ነው እዚህ የመጣሁት። ሳይቶቻችሁ ምን ይመስላል የሚለው ነገር ከአንቺ ጋር አብረሽ ታሳይኛለሽ ማለት ነው። እሺ እዚህ ጋር ያለውን ነገር በሙሉ አሳይሻለሁ። ይህ የሪያሊቲ 9ኛ ፕሮጀክት ነው። ኦልሬዲ እንደምታዩ በዚህ ልክ ጥንቅቅ ብሏል ማለት ነው። በጣም አሪፍ። ስለዚህ ካለንበት ቦታ እንጀምርና ዲቴል ያለው ነገር እናያለን። ደስ ይለኛል። እዚህ ጋር ሪሴፕሽን ኤሪያ አለን። ስለዚህ ሁሉም ናሪዎች እዚህ ጋር በደንብ ቼክ ተደርገው ይገባሉ ማለት ነው። ስለዚህ የሚገባው የሚወጣውን ኮንትሮል ለማድረግ እና ከሴኩሪቲ አንጻር ታስበው የተደረገ ነው ማለት ነው። እዚህ ጋር የኢንተርኮም አገልግሎት አለን። ስለዚህ ከሁሉም ቤቶች ጋር ጀስት ኮሚኒኬት የተደረገ ነው። ስለዚህ ሁሉም የሚመጡ ክላይንቶቻችን በዚህ አይተን እንዲገቡ ያለ ቫሊዴሽን አይገቡም ማለት ነው። ስንፈቅድላቸው ወደ ቤታችን ይገባሉ ማለት ነው። በጣም አሪፍ። ሌላም ደግሞ የሰማሁት ነገር አለ። ሪያሊቲ ለእያንዳንዱ ሳይት የሚሰይማቸው ስም አለ የሚል ነገር ነው እና እስቲ ይሄ ስም አለው? አዎ ይሄ ዲፕሎማት ሮድ 1 ይባላል። ዲፕሎማት አፓርትመንት ዲፕሎማት ሮድ በዚህ ጋር ስለሆነ በመንገዱ ስያሜ ነው የሰየምነው ማለት ነው። ስለዚህ ዲፕሎማት ሮድ 2 ይባላል። እዚህ ጋር ሪሴፕሽን ኤሪያ አለን። ያው እንግዶቻችን ሲመጡ እዚህ ጋር ለተወሰነ ጊዜ አረፍ ብለው ይጠብቁናል ማለት ነው። ስለዚህ ይሄ የገስት ፓርኪንግ ኤሪያችን ነው ማለት ነው። እዚህ ጋር ሙሉ ለሙሉ ገስት ጓደኞቻችን ሲመጡ ለፕሮግራም ታስበው የተዘጋጁ ፓርኪንግ ኤሪያ ነው ማለት ነው። ይሄ የገስት ፓርኪንግ ኤሪያ ማለት ከነዋሪ ፓርኪንግ ኤሪያ ለብቻ ነዋሪዎች እዚህ እንትን አይሉም ማለት ነው። አይደለም፣ ይሄ የነዋሪ ለብቻ ከስር 2.5 ነው ቤዝመንቱ። ስለዚህ ይሄንኛው ሙሉ ለሙሉ የከስተመር ወይም የእንግዳ በጣም አሪፍ ኤሪያ ማለት ነው። አዎ እዚህ ጋር እንደምታያቸው ሁሉም ቤቶች የራሳቸው ቆጣሪ ገብቶላቸዋል። ሙሉ ለሙሉ ተጠናቋል ማለት ነው። ነዋሪ ገብቶ መኖር ጀምሯል። እዛ ጋር እንደምታዩ ደግሞ ባክአፕ ጀነሬተር ወይም ስታንድ ባይ የሆነ ጀነሬተር አለ። ስለዚህ በምታዩ ልክ ጥንቅቅ ብሎ አልቋል ማለት ነው። እዚህ ጋር ያሉት ነገሮች በጣም ደስ ይላል። በሩ ጋር ደግሞ ስንገባ ያየሁት ሞዴል ነበርና እሱም በአካል ሄደሽ ታየዋለሽ ብሎኛልና እንግዲህ አሁን ላይ መጥቼ እያየሁት ይመስለኛል ሞዴላችሁ። አዎ እዛ ጋር ያየሽ ሞዴል ሙሉ ለሙሉ ራሱን ነው እዚህ ጋር እየደገምነው ያለ ነው። አዎ እንግዲህ ያው ሞዴሉን ሳየው በጣም አሪፍ ነው። እስቲ ያሉትን ደግሞ እስቲ ታሳይኛለሽ ማለት ነው። እሺ ራሱ ነው የሚሆነው። በጣም አሪፍ። እዚህ ጋር ቪዚቲንግ ፍሎር አለ። ቪዚቲንግ ፍሎር ኖርማሊ የኮሜርሻል መገልገያዎች ያሉበት ቦታ ነው። እዚህ ጋር ጂም፣ ስቲም፣ ሳውና ያለበት ፍሎራችን ነው ማለት ነው። ስለዚህ ውስጥ ገብተን በደንብ እናያቸዋለን። ስለዚህ ይሄ ጂምናዚየማችን ነው ማለት ነው። ሙሉ ለሙሉ ማቴሪያሉ ጀስት ራሱ ካምፓኒው ነው አሟልቶ የሚያስረክበው ለነዋሪዎች ማለት ነው። እዚህ ጋር ተጨማሪ ሪሴፕሽን አለ። ይሄ ሪሴፕሽን ተጨማሪ ያስፈለገ ምንድነው? ነዋሪዎች እዚህ ጋር ያለውን ፋሲሊቲ ሲጠቀሙ ጀስት ማኔጅ ተደርገው እንዲጠቀሙ ለማድረግ ታስቦ ይሄ ለነዋሪዎች ብቻ ነው የሚያገለግለው። በነፃ ይሄን አክሰስ ያገኛሉ ማለት ነው። እዚህ ጋር ሳውናና ስቲማችንን እናገኛለን። በነፃ እያለላቸው በብር ከፍሎ ሌላ ቦታ የሚሄዱበት ምንም አይነት ሪዝን የለም። እዚህ ጋር ሻወር ቤቶች አሉ። እንደምታያቸው 2 ሻወር ቤቶች አሉ። እዛ ጋር ሮጥ ብለው ጀስት እዚህ ጋር ሻወር መውሰድ ይችላሉ ማለት ነው። ሳውናና ስቲማችን ይሄን ይመስላል። በጣም አሪፍ እንደምታየው። ስለዚህ አንድ ሰው እዚህ ጋር ቤት ሲገዛ ይሄንን አክሰስ
በነፃ ያገኛል ማለት ነው። ሙሉ ለሙሉ በነፃ ያገኛል ማለት ነው። እዚህ ጋር ስቲም አለው። ይኸው ሳውና እዚህ ጋር ለሴትም ለወንድም የተለያየ ሩም አላችሁ ማለት ነው። ሁለት አድርገን ያዘጋጀነው ሰፓሬት፣ አንድ ለወንድ አንድ ለሴት ታሳቢ ተደርገው የተዘጋጁ ናቸው ማለት ነው። ተማሪ እንግዲህ ጥንቅቅ አድርገው ተሰርተው ያለቁ ናቸው። በምታዩ ልክ ኦልሬዲ አልቋል። 100% ጥንቅቅ ብሎ አልቋል። መገልገያዎቹ እንደዚህ ከመሰሉ መኖሪያ ቤቶቹ ደግሞ ምን ሊመስሉ ይችላሉ? እስኪ ያሳዩ። መኖሪያችን ደግሞ እስኪ እናያለን። አንድ ቤት ኖርማሊ እዚህ ጋር ጀስት ያለውን ነገር አሳይቻለሁ። ሰው ወደ ላይ እንውጣና በጣም ጥሩ ያለው ነገር ዲቴይል እናያለን። እሺ እዚህ ጋር ያው እንደምታዩ ሊፍታችን ኦትስ ብራንድ ነው የምንጠቀመው። የመጀመሪያው የሊፍት አምራች ነው ኦትስ። እንደምታዩ ኮሪደሩ በጣም ሰፊ ነው። ስለዚህ እዚህ ጋር የካሜራ ቁጥጥር አለው ማለት ነው። ስለዚህ ታች ያሉ ሪሴፕሽኖች በሙሉ ይሄንን አክሰስ እያደረጉ ኮንትሮል ያደርጋሉ ማለት ነው። በጣም ሴኪዩርድ ነው ማለት ነው። በጣም ሴኪዩርድ ነው። ሰው ወደዚህ ስንመጣ ደግሞ የውሃና ፓምፖቹ ኖርማሊ እዚህ ጋር አሉ። ስለዚህ ማንም ሰው ወደ ቤታችን አይገባም። እዚህ ጋር ኮንትሮል ማድረግ ያለበትን ኮንትሮል ያደርጋል ማለት ነው። ሁሉም ፍሎር ላይ ይሄ አለ። የውሃ ቆጣሪዎች፣ መብራት ቆጣሪዎች እዚህ ጋር አሉ ማለት ነው። ስለዚህ ወደ ቤታችን ገብቶ እንትን አይልም ማለት ነው። እዚህ ጋር አክሰስ ያገኛሉ ማለት ነው። እዚህ ጋር ደግሞ ፋየር ሆዝ አለ። ስለዚህ እሳት አደጋ ሰምቲንግ ቢነሳ ሁሉም ፍሎር ላይ ይሄ ስላለ ጀስት ቶሎ አክሰስ ማለት ይቻላል ማለት ነው። በተጨማሪ እዚህ ጋር ምን አለ መሰለሽ የኢመርጀንሲ ኤግዚት እንትናችን አለ። እዚህ ጋር እንደምታዩ የአደጋ ጊዜ መውጫ ወይም ደግሞ እሳት አደጋ ሰምቲንግ ሀፕን ቢያደርግ መውጫዎች ናቸው ማለት ነው። እነዚህ በጣም አሪፍ ሙሉ ለሙሉ ጥንቅቅ ብሎ አልቋል ማለት ነው። ታይልክ በጣም ጥሩ። ያው ከዚህ ውጭ ደግሞ ሌላ የራሱ የሆነ ደረጃ አለ ማለት ነው። ተጨማሪ አለ ነው። ይሄ ለኢመርጀንሲ ብቻ ነው፣ ኢመርጀንሲ ኤግዚት። ስለዚህ አሁን ደግሞ ቤታችን ምን እንደሚመስል ላሳይሽና ወደ ቴራስ እንሄዳለን ማለት ነው። እዚህ ጋር እንደምታዩ የኛ በሮች ደስ 100 ኪሎ ግራም የሚመዝኑ ወይም ለየት ያሉ በሮች ናቸው። እዚህ ጋር የአሻራ ፕሪንቲንግ አለው። እዚህ ጋር ደግሞ ኮዶች አሉት፣ እንዲሁም ደግሞ የካርድ ሲስተም አለው ማለት ነው። ስለዚህ ከሴኩሪቲ አንጻር ባንዴ ጀስት እንትን የሚል አይደለም ማለት ነው። በአንዴ ሎክ ስናደርግ ግን እዚህ ጋር እንደምታዩ 15 እንትኖች ሎክ ያደርጋሉ ማለት ነው። ከሴኩሪቲ አንጻር በደንብ ታስበው የተሰሩ ናቸው ማለት ነው። ስለዚህ ኮሪደሩ ላይ ካሉት ነገሮችም በተጨማሪ በራችን ላይ ኖርማሊ በሩ ምን አለው መሰለሽ ለ6 ሰዓት ያክል የእሳት አደጋ ቢነሳ ለምሳሌ ከውስጥም ሆነ ከውጭ ለ6 ሰዓት ያክል ይዞ የመቆየት ይችላል ማለት ነው። እዚህ ጋር ደግሞ የኢንተርኮም አገልግሎት አለ ታች ያልኩሽ ነበረ። ስለዚህ የምናገኘውን እንግዳችንን በዚህ ኮሙኒኬት አድርገን እንዲገባ ስንፈቅድለት ወደ ቤታችን ይችላል ማለት ነው። ስለዚህ አንድ ስታንዳርድ ነው ማለት ነው። በተጨማሪ ደግሞ ወደ ሳሎናችን ስንመጣ እዚህ ጋር ያሉን የቤት አማራጮች ሙሉ ለሙሉ ኦፕን ኪችን ናቸው ማለት ነው። ብዙ ከስተመሮች ለምን ኦፕን ኪችን አደረጋችሁ? የኛ ጀስት ክሎዝድ ነው የሚሆነን ለሀበሻ አይነት ነገር ሪኮመንዴሽኖችን ተቀብለን እዛኛው ጋራ ሙሉ ለሙሉ ጀስት ሁለቱንም ኦፕሽን አድርገናል ማለት ነው። ክሎዝድም አለን ኦፕንም፣ ሁለቱንም ስፔስ ይዘን የቀረብ ነው ማለት ነው። እንደምታዩ ኤቭሪቲንግ የተሰራበት ማቴሪያል ሙሉ ለሙሉ ኢምፖርትድ የሆኑ ማቴሪያሎችን ነው እዚህ ጋር የተጠቀመው ማለት ነው። እዚህ ጋር ኪችናችን አለ፣ ሜካኒካል ሳከር አለው። እንደምታዩ እዚህ ጋር ደግሞ ናቹራል የሆነ ቬንቲሌሽን በዚህ በኩል ማግኘት ይችላል ማለት ነው። እዚህ ጋር ሽታዎች ይኖራሉ ምግብ ሲሰሩ ምናምን። ስለዚህ እነዚህን ከሜካኒካል ሳከሩ በተጨማሪ ናቹራል ቬንቲሌሽን አግኝተው ጀስት ሽታዎቹ ከቤት ውስጥ እንዲወጡ ያደርጋል ማለት ነው። ስለዚህ ከኪችናችን ፊት ለፊት ዳይኒንግ ኤሪያችን አለ። ሊቪንግ ሩማችን እንደምታዩ ነው። በዚህ ጋር ዘመናዊና ጥንቅቅ አድርጎ የተሰራ በጣም ዘመናዊ ነው። እንደምታዩ በጣም ዘመናዊ ነው። ሌክዠሪ አይነት ቤት ነው ማለት ነው። ስለዚህ በዚህ ጋር ሳሎናችን ባልከኒ አክሰስ አለው ማለት ነው። እንደምታዩ ከተማውን በደንብ ማሳየት የሚያስችል ሰፊ የሆነ ባልከኒ አለን ማለት ነው። በጣም አሪፍ። በተጨማሪ ደግሞ ይሄ ባልከኒ ከማስተር ቤድሩሙ ጋራ ሼር ያደርጋል ባልከኒ። በጣም ቆንጆ ለእይታ እንደሚሆንሽ በዚህ ጋር እንግባና ሳሎናችንና በተጨማሪ የራሱ ባልከኒ ያለው። ባልከኒው ደግሞ ከማስተር ቤድሩማችን ጋር በደንብ አክሰስ አለው፣ በደንብ አክሰስ ያገኛል ማለት ነው። እንደምታዩ ማስተር ቤድሩማችን በዚህ በኩል በደንብ ናቹራል ላይት የሚገኝበት ተጨማሪ ሌላ መስኮት አለው ማለት ነው። ተጨማሪ ይሄ ለማስተር ቤድሩሙ ማለት ነው። ማስተር ቤድሩሙ በዚህ ጋር በደንብ ናቹራል ላይትም ቬንቲሌሽንም ያገኛል ማለት ነው። በጣም አሪፍ። በምታዩ ልክ ጥንቅቅ ብለው አልቀዋል።
ሙሉ ለሙሉ ሪያሊቲ ፊኒሺንጉን የጨረሰበት ማቴሪያል ኢምፖርትድ የሆኑ ማቴሪያሎችን ነው ብዬሻለሁ። ሙሉ ለሙሉ የተጠቀማቸው ማቴሪያሎች አሁንም ኢምፖርትድ ናቸው። ከቁም ሳጥን፣ ከሴራሚክ ኤቭሪቲንግ ጀምሮ ያለው ነገር ማለት ነው። ስለዚህ ማስተር ቤድሩማችን ይህንን ይመስላል። እዚህ ጋር የራሱ የሆነ ባዝ አለው። በሮቹ እንደምታያቸው ሙሉ ለሙሉ ኢምፖርትድ ማቴሪያሎች ናቸው። ሶ ማስተር ባዛችን እዚህ ጋር እቃዎችን ማስቀመጥ እንችላለን ማለት ነው። እንትኖችን እዚህ ጋር ማስቀመጥ እንችላለን ማለት ነው። ሙሉ ለሙሉ ኢምፖርትድ የሆነ ማቴሪያሎች ነው እዚህ ጋር የተጠቀመው ማለት ነው። ሶ ሴፓሬት ሆኗል ማስተር ቤድሩሙ ከሌሎች መኝታ ቤቶቹ ጋር ሴፓሬት ሆኗል። ሶ ፕራይቬሲውን በደንብ የጠበቀ ነው ማለት ነው። በጣም አሪፍ። ሶ እዚህ ጋር ስንገባ ደግሞ ምን እናገኛለን? ላውንደሪ ሩማችን ነው ይሄ። ከኪችን ጋርና ከሽንት ቤት ጋር መጣበቅ ቀረ ማለት ነው። ለብቻ ነው ያለው። እንደምታዩ በጣም ሰፊ ነው። እዚህ ጋር 2 ቦይለሮች አሉት። እነዚህ ቦይለሮች ለሁሉም ባዞች አክሰስ አላቸው ማለት ነው። ስለዚህ በምታዩ ልክ በጣም ሰፊ ነው። ተጨማሪ እንደ ስቶር መጠቀም ይቻላል ማለት ነው። በጣም ሰፊ ስለሆነ እናንተ በሰሚ ፊኒሽድ ነው የምታስረክቡት? በፉል ፊኒሽድ ወይስ እንዳየ ደንበኛ ምርጫ? እዚህ ጋር ጥቂት ቤቶች አሉን። ያለቀው ዕቃ 100% ጥቅቅ ብሎ አልቀዋል። እዚህ ጋር ያለን ኦፕሽን ምንድን ነው የሚሆነው? ፉል ፊኒሽ ነው። ምንም አይነት እንትን የለንም። ግን ዲፕሎማት ሮድ 2 ጋር እየደገምነው ነው ብዬሻለሁ። ራሱን ቤት በተሻለ ጥራትና ዲዛይን ነው እየደገምነው ያለ ነው። እዛ ጋር ከባለ 1 ጀምሮ እስከ ባለ 3 መኝታ አለን። ኦፕሽን አላቸው። ሰሚ ፊኒሽም ፉል ፊኒሽም ኦፕሽኖች አሉት። ስለዚህ ሰው እንደየ ከስተመሩ እንደየራሱ ምርጫ ለፍላጎቱ ጀስት ይሰራል ማለት ነው። ስለዚህ እዚህ ጋር ሁለተኛ መኝታ ቤታችን እናገኛለን። ሁሉም ቤቶች ናቹራል ላይት እና ቬንቲሌሽን በደንብ አላቸው ማለት ነው። እዚህ ጋር ቬንቲሌሽን በደንብ አክሰስ ያደርጋል። በጣም ቆንጆ ላይት ቬንቲሌሽን በደንብ አክሰስ ማድረግ ይችላል ማለት ነው። በጣም ደስ ይላል። ስለዚህ አንድ መኝታ ቤት ይቀራል። ይሄ ባለ 3 መኝታ ቤት ነው ማለት ነው። በጣም ጥሩ። ስለዚህ እዚህ ጋር ደግሞ ኮመን ባዝ አለ የሁለቶች ልጆች እንዲሁም ደግሞ ለገስት የሚሆነን ባዝ አለን ማለት ነው። ይሄ የልጆች አንደኛው መኝታ ቤታችን ነው ማለት ነው። በምታየው ልክ ጥንቅቅ ብሎ ጥራቱንና ደረጃውን በጠበቀ መልኩ አልቋል ማለት ነው። እያንዳንዱ የራሱ የሆነ ናቹራል ላይት እና ናቹራል ቬንቲሌሽን አለው። ያኛውን ክላስ አይሳይሻል። ይሄ በተጨማሪም ሴፍ በሆነ ወይ ይመስለኛል ለልጆች ከሆነ በተለይ ይሄኛውም ከፍ ማለቱ ልጆች ሴፍ ያደርገዋል። በጣም ደስ ይላል። እንግዲህ በጣም ጥሩ ነገሮችን ነው እያሳየሽኝ ያለሽው። አሁን ደግሞ ወደ ቴራስ እንሄድና ያለውን ነገር እይታው ምን ይመስላል፣ ምኖች አክሰሶች ሳሉት የሚለውን ነገር ደግሞ በደንብ አሳይሻለሁ። በጣም አሪፍ፣ ደስ ይለኛል። አሁን የምንገኘው ቴራሳችን ላይ ነው ማለት ነው። ቴራሳችን ላይ ምን አገልግሎቶች እናገኛለን መሰለሽ? እዚህ ጋር ለፕሮግራም ማዘጋጃ የሚሆኑ ኪችኖች አሉ። ለእንጀራ መጋገሪያ፣ ለወጥ መስሪያ፣ አዲሽናል ፕሮግራሞች ሲኖሩብን ቤታችን ሳይሆን እዚህ ጋር ሰራርተን ጀስት ለማቀራረብ መጠቀም እንችላለን ማለት ነው። ስለዚህ ቤት ተጋግሮ ተሸክሞ መምጣት አክሰስ የሚያልቀው ማለት ነው። ስለዚህ አንድ ነዋሪ ፕሮግራም ሲኖርበት ይሄንን አክሰስ ያደርጋል ማለት ነው። ስለዚህ እዚህ ጋር ደግሞ እንደምታየው አነስ ያለ አዳራሽ አለን ማለት ነው። ስለዚህ አነስ ላለ ፕሮግራም ለልደት፣ ለለቅሶ ፕሮግራሞች ምናምን የሚሆን ይሄ አነስ ያለ ጀስት አዳራሽ አለን ማለት ነው። ስለዚህ ከዚህ ሰፋ ያለ ፕሮግራም ሲኖርብን ደግሞ እንደ ሰርግ አይነት ነገር ብዙ ሰዎችን ማካተት የሚያስችል ፕሮግራም ሲኖርብን ደግሞ ጀስት ቴራሱን እንጠቀማለን ማለት ነው። ኖርማሊ ቴራሱ 280 ዲግሪ አዲስ አበባ የሚያሳይ ነው ማለት ነው። ስለዚህ ያለውን ነገር ደግሞ እንደዚህ ወጣ ብለን እንየውና በጣም አሪፍ። እንግዲህ ያው ሰው ፕሮግራም ማዘጋጀት ቢፈልግ የውጭውን በአውትዶር የውስጡም በኢንዶር በተለያየ አማራጭ ማግኘት ይችላል። በተለያየ አማራጭ ሁለቱንም መጠቀም ይችላል። ኖርማሊ እንደየ ፕሮግራሙ ሰፋ ያለ ፕሮግራም ሲኖርበት አዳራሽንም መጠቀም ይችላል፣ ቴራሱንም መጠቀም ይችላል። አነስ ስላለ ፕሮግራም ደግሞ አዳራሽ ብቻ ይበቃል ማለት ነው። እንደምታዩ ነው እንግዲህ ቴራሱ። አሁን ደግሞ ምንድነው እያደረግን ያለ ነው? ሪያሊቲ ላይ ብዙ ጊዜ ያው ቅድም እንደነገርኩሽ እንሰራለን፣ እንጨርሳለን፣ እንደግማለን። በጣም አሪፍ እንደግማለን ብዙ ጊዜና አሁን እየደገምነው ያለው ብሎክ 2 ዲፕሎማት አፓርትመንት ብሎክ 2 ሳይታችን የሚገኘው ከዚህ ፊት ለፊት ነው። እዚህ ጋር ሆነን ማየት እንችላለን። ዲፕሎማት አፓርትመንት ቁጥር 2 ሳይታችን ይሄ ነው። በደንብ ይታያል። ከዚህ ጋር ፕሮግረሱም አክቲቭሊ ሰራተኞቹም እየሰሩበት ያሉ ሁኔታ ነው ያለው። ስለዚህ በተሻለ ዲዛይን እና በተሻለ ጥራት ነው ዲፕሎማት ሮድቱን እየደገምን ያለ ነው ማለት ነው። እዚህ ጋር ያለው አሚኒቲዎች በሙሉ እዛ ጋርም አሉ። አዲሽናል የልጆች ላይብራሪ፣ ዴይ ኬር ከዚህ በተጨማሪ
እነሱና የተወሰነ ደግሞ እንደ ኮምፓውንድ አይነት ነገር ለማድረግ ታስቧል። ጀስት እንደምታዩ ነው አሁንም ስራው እየተሰራ ያለው ማለት ነው። በጣም አሪፍ፣ በጣም ጥሩ። እንግዲህ ያው በጣም ደስ የሚል ነገር ነው እያየሁ ያለሁት። እውነትም ሞዴሉን አይቶ ሰው በአካል ቢመጣ እራሱን ነው የሚያገኘው ማለት ነው። ታዲያ ይሄንን አይቼ እስቲ ቀጣይ ደግሞ ወዴት ነው የምንሄደው? ቀጣይ ሳር ቤት ካናዳ ኤምባሲ ጀርባ 90% የደረሰና የተናጠል ካርታ የተዘጋጀላቸው ቤቶች አሉ። እዛ ጋር ደግሞ የስራ ባልደረባችን አለ። እሱ ሙሉ ሳይቱን ያስጎበኝሻል። እኔ ያለውን ጨርሻለሁ። ሞር ከሱ ጋር ደግሞ ታወሩና ስለ ዲስካውንቱ ስላለው ነገር ደግሞ ከአቤል ጋር ያለው ነገር በደንብ ታወራላችሁ። እሺ፣ ስለነበረን ቆይታ አመሰግናለሁ። መልካም ጊዜ። እሺ፣ ሰላም። እሺ፣ ሰላም ጤና ይስጥልኝ። እንዴት ነሽ? አለን። አለን። እንግዲህ ዛሬ ደግሞ ያው አንዳንድ ነገሮችን እያየን ነበረ። እስቲ አሁን የት እንዳለን ትነግረኛለህ። በተጨማሪ ደግሞ ስለ ራስህ ታስተዋውቅልኛለህ። ሳሙኤል እባላለሁ። የሪያሊቲ ሪል ስቴት የሳይት ማናጀር ነኝ። እዚህ የምታዩት አካባቢ ላይ የሳር ቤት ካናዳ ኤምባሲ ይባላል። 2 ብሎኮችን ለሽያጭ አወጣናል። ከባለ 1 እስከ ባለ 3 መኝታ ጥቂት ቤቶች አሉ። ሁሉም ቤቶች የተናጠል ካርታ የወጣላቸው ናቸው። እንደምታዩት ኦልሞስት ከ90 እስከ 70% ደረጃ ደርሰዋል። የፊኒሺንግ ስራዎችን እየሰራን ያለው ማለት ይቻላል። በእውነት አልቋል። በጣም አሪፍ ቆንጆ የሚባል ሳይት ነው። እንዲሁም በቅርቡ ደግሞ አምባሳደር ፕሮጀክታችንን በሳር ቤት አፍሪካ ዩኒየን ፊት ለፊት እሱ ጋር ለሽያጭ አወጣናል። በጣም በቅርብ ርቀት ማለት ነው። በጣም በቅርብ ርቀት ማለት ነው። አፓርትመንቶቹ እንደምታያቸው ዘመናዊ ናቸው። ስቲም ሳሙና ሁሉም የተሟላላቸው ናቸው። አሁን ባለኝ መረጃ መሰረት ደግሞ ቤቶቻችን ከ2000 እስከ $4000 እየተከራዩ ነው ያሉት። እንደምታዩ ዲፕሎማቶች፣ ኤምባሲዎች፣ ስፔሻሊ የካናዳ ኤምባሲም እዚሁ አካባቢ ነው ያለው። እንደምታዩ ለኑሮም ሆነ ለኢንቨስትመንት አመች ነው። በጣም ደስ የሚል ነገር ነው እየነገርከኝ ያለው። ያው የግንባታው ሂደት ደግሞ ኦልሞስት በጣም የግንባታው ሂደትም ስነግርሽ ደግሞ ከጀመርን የዛሬ ዓመት ብትመጪ በዚህ ሰዓት የሾሪንግ እና የቁፋሮ ስራ ላይ ነው የነበርነው። አሁን በምታዩ ስታተስ እዚህ ደረጃ አድርሰናል። ሙሉ ለሙሉ እየጨረስን ነው። ማስረከብ ላይ በደንብ ፎከስ አድርገን እየሰራን ነው ማለት ነው። በጣም ጥሩ። አመሰግናለሁ። ቴንክ ዩ። መልካም ጊዜ። እንኳን በደህና መጣሽ በድጋሚ። አመሰግናለሁ። እንግዲህ እንዴት ነበረ ጉብኝት? ሳይት ጉብኝት በጣም ቆንጆ የጉብኝት ሰዓት ነበረኝ። እሺ፣ ለማየት የቻልኩት ደግሞ እንግዲህ ቦሌ ደንበል ጋዜቦ ዲፕሎማት ቁጥር 1ን ለማየት ችያለሁ። ቁጥር 1ን በጣም ዘመናዊና ሌክዠሪ በሚባል ሁኔታ ላይ ተገንብቶ ያለቀ በጣም የሚያስደስት ሪል ስቴት ነው። በተጨማሪ ደግሞ እዛው ዲፕሎማት ቁጥር 2ም ፊት ለፊት ያለው አዲሱ ፕሮጀክት ነው። አዎ፣ ከዛ ሌላ ተጨማሪ ደግሞ ሳር ቤት ካናዳ ኤምባሲ ጋር ኤግዛክትሊ እነሱንም ለማየት ችያለሁ። እስቲ በጣም የሚያማምርና ዘመናዊ ይሆናል የግንባታ ሂደት ነው ያላችሁና ዲቴይል ደግሞ እስቲ ገባ ብለህ ስለ አዲሱ ፕሮጀክታችሁም እንዲሁ ደግሞ ያው እየደገምንም ነው ብለኸኛልና ምን አይነት ነገር ሊደገም እንደሚችል እኔ ራሱ ኢማጂን ማድረግ እችላለሁና እስቲ ዲቴይሉን ንገረኝ። በጣም ጥሩ። እንግዲህ እየደገምን ያለ ነው። አንደኛ ሎኬሽንን እየደገምን ነው። ተወዳጅ የሆኑ ፕራይም ሎኬሽኖች ነው በፊትም የነበሩት እነሱን ሎኬሽን እና ደግሞ እነዚህ ያስረከብናቸው ያለቁት አፓርትመንቶች በጣም ተወዳጅ ስለነበሩ እነሱን በተሻለ አፕግሬድ አድርገን እየደገምነው ነው። ቁጥር 1 ዲፕሎማት አፓርትመንት እንዳየሽው ቦሌ ጋዜቦ ያለውን በተመሳሳይ ስታንዳርድ እዛው ፊት ለፊቱ ቦሌ ጋዜቦ ቁጥር 2 ዲፕሎማት አፓርትመንት በሚል ስያሜ ጀምረናል። ፕሮጀክቱ ልክ እንደ ቁጥር 1 ነው። ባለ 16 ወለል አፓርታማ ሙሉ ሬዚደንሻል ነው። አሁንም ከስር ግራውንድ ላይ ሪሴፕሽን እና ሎቢ ይኖረዋል። አሁንም ፈርስት ፍሎር ላይ ደግሞ ጂሙ፣ ሳውናው፣ ስቲሙ ስቲል እንደተካተተ ነው። ተመሳሳይ ማለት ነው። በተመሳሳይ ክለብ ሃውሱ፣ ቴራሱ አለ። በተለይ ግን በዋናነት በቤድ ዲዛይን ዙሪያ ቁጥር 1 ላይ የተሰጠንን ኮሜንቶችን ኢንክሉድ አድርገን በቤድ ዲዛይን በጣም ፐርፌክት ቆንጆ የሚባል የቤድ ዲዛይን ይዘን መተናል። አማራጮችም አሉን ከባለ 1 እስከ ባለ 3 መኝታ። ቤቶቹ እያንዳንዱ አዲሽናል የረዳት ክፍል፣ ስቶር፣ ላውንደሪ እንዲኖራቸው አድርገናል። ኢቭን በኪችን ደረጃ ደግሞ ሁለት ኪችን የክሎዝድ ኪችኑም ኦፕን ኪችኑም ሁለቱንም አይነት ኪችን በአንድ ቤት ውስጥ እንዲኖር አድርገን በጣም ቆንጆ ዲዛይን ይዘን መተናል። የልጆች መጫወቻ እና ዴይ ኬርም ጨምረንለታል ማለት ነው። ቁጥር 2 ቁጥር 1ን እየደገመ ነው ማለት ነው ዲፕሎማት አፓርትመንት። ሌላኛው ፕሮጀክታችን ደግሞ አምባሳደር የሚባል ፕሮጀክት አምጥተናል። እሱ ደግሞ በተለምዶ አምባሳደር የሚባለው ሰፈር ጋር ማለትም ሳር ቤት አፍሪካ ዩኒየን ጋር ይዘን የመጣ ነው። ልክ እንደ ሳር ቤት ካናዳ ኤምባሲው አይነት ነው ፕሮጀክቱ። ይሄ ባለ 19 ወለል ነው። ሚክስድ ዩዝ አፓርትመንት ነው። ለነዋሪዎች የሚያገለግል ሾፒንግ ሞል ነገር ይኖረዋል የተወሰነ።
ፕራይቬሲውን ጠብቆ ደግሞ ከጀርባ የራሱ አፓርትመንት ቤቶች አሉት። ሎኬሽኑ እሱም ሳር ቤት ልክ ከአፍሪካ ዩኒየን ሄድኳርተር ፊት ለፊት ዋና መንገድ ላይ ነው ያለው። በጣም ቆንጆ ፕሮጀክት ነው። እሱንም እንደዚሁ በቤት ዲዛይን አፕግሬድ አድርገን የተለመዱት የሪያሊቲ አሚኒቲዎች ቅድም የጠቀስናቸው በሙሉ አምባሳደር ፕሮጀክትም ላይ ኢንክሉድ አለ። እናስረክባለን። እሱን ደግሞ አፕግሬድ አድርገን እንደግማለን ማለት ነው። አሁን 2 ፕሮጀክቶችን እየደገምን ነው። በጣም አሪፍ። እንግዲህ እነዚህን 2 ፕሮጀክት ስትደግሙ ያው ከመድገምን ባሻገር አንዱ ላይ የሌለው አንዱ ላይ ደግሞ አሻሽላችሁ ይዛችሁ ነው የቀረባችሁ ያላችሁት ማለት ነው። ትክክል። በጣም ደስ ይላል። አሁን ላይ ስለ አዲሱ ሳይታችሁ ምን አይነት የካሬ አማራጭና የመኝታ አማራጭ አለ የሚለውን ነገር እስቲ ንገሪኝ። ኦኬ፣ የካሬ አማራጭ ሰፊ አማራጭ አለ ማለት ይቻላል። ከባለ 1 እስከ ባለ 3 መኝታ ድረስ አማራጭ አለን። ስሞል ሳይዝ የሆኑ ካሬ አፓርትመንቶች አሉን፣ ለወንድ ላጤ ለሴት ላጤ የሚሆን ማለት ነው። አቬሬጅ ሳይዞች ደግሞ አሉን። በባለ 2 መኝታ ሆኖ መካከለኛ ስፋት ያላቸው አፓርትመንቶች አሉን። እንዲሁም ደግሞ ለትልቅ ቤተሰብ የሚሆን ላርጅ ፋሚሊ የሚሆን ትልልቅ ካሬዎች አሉን። ቤቶቹ በሙሉ ቅድም እንዳልኩሽ ስቶር፣ ላውንደሪ፣ የረዳት ክፍል አዲሽናል አላቸው። 2 ኪችን አላቸው። ቆንጆ ላይት እና ቬንቲሌሽን ያላቸው ዲዛይን ላይ ነው ሞር አፕግሬድ ያደረግነው። አሁን በላይቲንግ በቬንቲሌሽን በጣም ቆንጆ የሚባሉ እነዚህ ለሁሉም ሰው የሚሆን አማራጭ አለ ማለት ነው። ከትንሽ ካሬ እስከ ትልልቅ ካሬ ድረስ የቤት አማራጮች ይኖሩናል ማለት ነው። በጣም ጥሩ። እንግዲህ ያው የተለያየ ቦታዎች ላይ በጣም አዳዲስ ነገር ነው ይዛችሁ እየመጣችሁ ያላችሁት። አሁን ደግሞ እንዳልከኝ ከወንደላጤ ወይም ሴተላጤ ጀምሮ እስከ ትልልቅ ፋሚሊ ያላቸውን ታሳቢ በማድረግ የተለያዩ የካሬ አማራጭ ይዛችሁ መቅረባችሁንም ገልጸህልኛል። ታዲያ እነዚህን ነገሮች ነግረኸኝ ደንበኛ እንዴት ሪያሊቲን ይመርጣል? ሪያሊቲ ከሌሎች ሪል ስቴት ምን ለየት ቢያደርገው ነው? እስቲ ንገረኝ። በጣም ጥሩ። ብዙ ሪያሊቲን ለየት የሚያደርገው ወይም ደግሞ ብዙ ደንበኞቻችን ሪያሊቲን የሚመርጡበት ዋና ምክንያት በታማኝነቱ ነው። እኛም እዛ ላይ ነው ፎከስ አድርገን የምንሰራው። ገና ከስያሜያችን ስንጀምር ሪያሊቲ ያልነው ሪያሊቲ ማለት እውነት ነው። ስማችን እውነት ነው፣ ስራችንም የእውነት ነው ብለን ነው የጀመርነው። መጀመሪያ እውነትን ያስቀደምነው፣ እምነትን ነው የሚያስቀድመው። ሪያሊቲን የሚመርጥ ሰው እምነትን ያገኛል ማለት ነው። ቃላችንን ጠብቀን ፕሮጀክቶችን ኦን ታይም እናስረክባለን። ከታማኝነት ነው የጀመርነው። በዴሊቨሪ በደንብ የሚታማ ድርጅት አይደለም ሪያሊቲ። እስካሁን እንዳልኩሽ ቅድም በ10 ዓመት ውስጥ 8 ፕሮጀክት አስረክበናል። ኦልሞስት 8ቱ በጊዜያቸው ሳይሆን ቀድመው ተረክቧል። እርሊ ዴሊቨር እናደርጋለን። ፕሮጀክቶችን ኦን ታይም ዴሊቨር እናደርጋለን። ለዚህ ለደንበኛ በደንብ ማረጋገጫ መስጠት እንችላለን። እኛ ጋር የሚገዛ ሰው የግንባታ መዘግየት አይታሰብም ማለት ነው። እሱም ማረጋገጫ መስጠት እንችላለን። ኦን ታይም ዴሊቨር እናደርጋለን። ፕላስ ደግሞ ኳሊቲ ነው እንዳየሽው፣ ኳሊቲ ላይ ኮምፕሮማይዝ አናደርግም። በጣም ኳሊቲ የሚወድ ሰው ሪያሊቲን ይመርጣል። ኳሊቲ ስንል ታዲያ ፊኒሽንጋችንን ብቻ አይደለም የምናሳምረው፣ ከቁፋሮ ጀምሮ እስከ ስትራክቸር ድረስ በደንብ ጥራቱን ጠብቀን ነው። ፊኒሽንጋችንም ከውጪ ኢምፖርትድ በተደረጉ ወርልድ ዋይድ በሚታወቁ ማቴሪያሎች ነው የምንሰራው። በጥራት ኦን ታይም በማስረከብ ሪያሊቲ ከሌሎቹ ለየት ያደርገዋል። ምናልባት ሌላኛው 1-2 ለየት የሚያደርገው ብንመርጥ አንድ ሎኬሽን ነው። ቀደም ስን እንዳልኩሽ ሁልጊዜ ሪያሊቲ ሎኬሽንን ጥናት አድርጎ ነው የሚጀምረው። በጣም ሴንተር ላይ አዲስ አበባ ልብ የሚባሉ ቦታዎች ላይ ነው የምንይዘው። ቢኮዝ አንድ ሰው ቤት ሲገዛ ከመኖሪያነት ባሻገር ኢንቨስት ላደረገበት ውጪ መልሶ የሚያገኝበት ቢያከራየው መልሶ ቢሸጠው በጣም ቫልዩ ያለበት ከሎኬሽን ጋር ስለሚያያዝ ሎኬሽን መርጠን ነው የምንገባው። ሁሉም ፕሮጀክቶቻችን ፕራይም ሎኬሽን ነው። አሁንም እንደዛው ፕራይም ሎኬሽን ላይ ያለ ነው። ፕላስ አሚኒቲ ነው፣ የጋራ መገልገያዎች ቤዚክ የሚባሉት ልክ እንደ ከርሰ ምድር ውሃ፣ ኢሊቬተር፣ ባካፕ ጄኔሬተር፣ እነዚህ ነገሮች በሙሉ አልፈን እኛ ጋር አሁን እንደ ስታንዳርድ የያዝ ነው። አንቺም በአካል እንዳየሽው ጂም፣ ሳውና፣ ስቲም፣ ክለብ ሃውስ እነዚህ የሪያሊቲ ፕሮጀክት ስታንዳርድ ሆነዋል፣ ቤዚክ ሆነዋል። ሁሉም ፕሮጀክቶቻችን ላይ በነፃ ለነዋሪዎች እናካትታለን ማለት ነው። አንድ ሰው ቤት ሲገዛ ከሪያሊቲ እነዚህን ሁሉ ፓኬጆች ያገኛል። በጥቅሉ እነዚህ 4 ነገሮች ሪያሊቲን ከሌሎቹ ለየት ያደርገዋል፣ ተመራጭም ያደርገናል ማለት ነው። በጣም አሪፍ። እንግዲህ የሁላችንም ጥያቄ ወደሚሆነውን አንድ ትልቅ ጥያቄ ልምጣና የአከፋፈል ሁኔታው ምን ይመስላል? ዋጋው ምን ይመስላል? ዲስካውንት አላችሁ ወይ? ይህን ነገር ሁሉ ይዛችሁ ቀርባችሁ ዲስካውንት አላችሁ ወይ የሚል ጥያቄዎች አሉና
እስቲ ንገረኝ ምን ይመስላል? በጣም ጥሩ የብዙ ሰው ጥያቄ ነው። ዋጋ የሚል ጥያቄ ነው የሚመጣብን። ቅድም በፊት ያው ዋጋችን ቤታችንን ነው የሚመስለው። ነገር ግን እኛ ጋር ከዋጋ በላይ ቅድም ያልኩሽ እምነቱን ኦን ታይም ዴሊቨር ኳሊቲ ፕራይም ሎኬሽን ላይ ለሚፈልግ ሰው ነው እኛን በዋናነት የሚመርጠን ማለት ነው። ፕላስ ምንም የሌጋል ዶክመንት ችግር የለበትም። ካርታዎቹ የግንባታ ፍቃድ፣ ንግድ ፍቃድ በሙሉ አስቀድመን አያይዘን ነው የምንሰጠው ለደንበኛ። ሰው ምንም አይነት ፍርሃት አይገጥመውም ማለት ነው። እነዚህ ፓኬጆች ነው ሞር ተመራጭ የሚያደርገው ሪያሊቲን። ዋጋ ላልሽበት ግን አሁን ላይ ቆንጆ ኦፈር ይዘን መተናል። በጣም አፎርደብል የሚባል ፕራይስ ይዘን መተናል። ይህ ቅናሽ ግን ለሁል ጊዜ የሚቆይ አይደለም፣ ለአጭር ጊዜ ነው ያዘጋጀ ነው። አሁን ከጠቀስናቸው ሁለቱ ፕሮጀክቶች ላይ ዲፕሎማት አፓርትመንት ቁጥር 2 ቦሌ ጋዜቦ እና አምባሳደር ፕሮጀክት ሳር ቤት ላይ ሁለቱም ላይ የዋጋ ቅናሽ አውጥተናል። ሳር ቤት ላይ ከ7% እስከ 27% ትልቅ የዋጋ ቅናሽ አለን which is almost የቤቱ ሩብ ዋጋ ወርዷል ማለት ነው። በተመሳሳይ ደግሞ ዲፕሎማት ቁጥር 2 ላይ የሚደርስ ደንበኛ ካለ ደግሞ እሱም ለአጭር ጊዜ ነው የሚቆየው የ30% የዋጋ ቅናሽ አዘጋጅተናል። አሁን ላይ ዋጋችን በጣም ቆንጆ የሚባል ዋጋ አለን። አከፋፈል ላይ ደግሞ እኛ ቅድመ ክፍያ 10% ብቻ ነው የምንጠይቀው የቤቱ 10% ከፍሎ ቀሪውን በረጅም ጊዜ የሚከፍሉበት የሞርጌጅ ሲስተም አለን፣ አከፋፈል ሲስተም አለን ማለት ነው። ኢዚሊ ኑሯቸውንም እየኖሩ ሌላ ኑሯቸውንም እዚህ ላይ ኢንቨስት እያደረጉ በቀላሉ የቤት ባለቤት የሚሆኑበት አማራጭ አለ። በጣም ጥሩ። እንግዲህ ያው ለየት ያለና እጅግ ለደንበኛ ተመራጭ በሆነ መልኩና አሪፍ በሆነ ያከፋፈል ሁኔታ ነው ይዛችሁ የቀረባችሁት። ታዲያ ይህን ነገር ነግረኝ እስቲ አጠቃላይ ዋጋው ምን ይመስላል፣ ዲስካውንቱ ስለምን ያህል ጊዜ ይቆያል የሚለውን ነገር ንገረኝ። በጣም ጥሩ። እኛ ጋር ምናልባት ዋጋ መጥራት ካለብን ያው ብዙ ሰው ዋጋ ጥቀሱ ይለናልና ስለዚህ ጠቅላላ ዋጋ ሪያሊቲ አፓርትመንት ላይ እነዚህ ሌክዠሪ ቅድም የጠቀስናቸውን አፓርትመንቶች ቶታል ዋጋ ቫትን ጨምሮ ከ9 ሚሊዮን ብር ጀምሮ አማራጮች አሉ። ከ9 ሚሊዮን ብር ጀምሮ እኛ ጋር ቶታል ዋጋ ቤት ማግኘት ይችላሉ። ነገር ግን ቅድመ ክፍያችን 10% ነው ሚኒመም ዳውን ፔመንቱ። ነገር ግን እሱንም ከፍ አድርጎ ለሚከፍል በከፈሉት ልክ ደግሞ የቅናሽ ፓኬጅም ይኖረናል። ይህ ቅናሻችንን ለአጭር ጊዜ ነው የምንጠቀመው። ነገር ግን በቤት ኮታ ነው ያዝነው። የሆነ ያለ አማውንት ቤቶችን ነው ቅናሽ ያወጣንለት። ልክ ያ አማውንት ቤት ሲሞላ ቅናሹን እናነሳለን ማለት ነው ሲሸጥ። በዚህ አጭር ጊዜ ውስጥ ለሚመጣ ሰው እነዚህን ቅናሾች ግን ዴፊኒትሊ ማግኘት ይችላል ማለት ነው። በጣም ጥሩ። እንግዲህ እስካሁን በጣም አዳዲስና አሪፍ የሚባሉት መረጃዎችን ነው ስትነግረኝ የነበረው። ታዲያ ይህን ሁሉ ነገር ነግረኸኝ እናንተን ማግኘት የሚፈልጉ ደንበኞቻችን በምን መልኩ ሊያገኟችሁ ይችላሉ? በተጨማሪ ደግሞ ከሀገር ውጭ ለሚኖሩት ወደ ዘመዶቻችን በየት መልኩ ተደራሽ ትሆናላችሁ? በጣም ጥሩ። እንግዲህ በውጭ ያሉ ትውልደ ኢትዮጵያውያን 50% እነሱ ናቸው የኛ ደንበኞች። ካሉበት ሆነው ዳይሬክትሊ በዲኤችኤል እና በኢሜል አድሬስ ግዢ መፈጸም ይችላሉ። ካልሆነ ደግሞ አገር ቤት ባለ ተወካያቸው በኩል ግዢያቸው መጨረስ ይችላሉ ማለት ነው። እኛን ለማግኘት ሜቢ ስክሪኑ ላይ ስልካችንን እናስቀምጣለን። በዛ ስልክ ቁጥር ቢደውሉልን ሙሉ ዝርዝር መረጃ ምናልባት እዚህ ላይም ገልጸን ያልጨረስነው ዝርዝር መረጃ ካለ እሱን በደንብ ዲቴል እነግራቸዋለን። ካሉበት ሆነው በቪዲዮ ኮልም ቤቶቻችንን በደንብ መጎብኘት ይችላሉ። ስልካችንም እናስቀምጥ ይሆናል፣ ይደውሉልን ማለት። እንዲሁም በተጨማሪ በውጪ የሚኖሩ ዲያስፖራዎች ደግሞ ሌላ የተለየ ዲያስፖራ ፓኬጅ አዘጋጅተናል። ለነሱም በዛ ዲያስፖራ ፓኬጅ ልዩ ዲስካውንት ተጠቃሚ መሆን ይችላሉ። በተለይ ደግሞ በፎሬን ከረንሲ ለሚከፍሉ ደንበኞች በጣም ማበረታቻ የሚሆን ቅናሽ ይኖረናል ማለት ነው። በጣም ጥሩ። እንግዲህ አዳዲስ የሚባሉትን መረጃዎችን ነው ዛሬ ከእናንተ መጥቼ ልወስድ የቻልኩት። ታዲያ ቀረ የምትለው ወይ ደግሞ መጨረሻ ላይ ማስተላለፍ የምትፈልገው ነገር ካለ እስቲ? በጣም ጥሩ። ብዙ ቀረ የምለው ነገር የለም። እንግዲህ ቤት የሚገዙ ሰዎች አንድ ሰው ቤት መግዛት የሚያስፈልጉትን ክራይቴሪያዎች በሙሉ ሪያሊቲ ጋር የተሟላ ነው። ምንም አይነት ስጋት የለም። በጣም በእምነት ቤቶችን በጥራት ገንብተን እንደምናስረክብ በተግባርም አሳይተናል። አሁንም እሱን ማረጋገጫ መስጠት እንችላለን። አዲስ ነገር ግን የምንጨምረው ሪያሊቲ ሪል ስቴት በቅርቡ አንድ ፕሮጀክት ያወጣል። ፓላስ የሚባል ፕሮጀክት ወደ ፒያሳ ላይ በቅርቡ እንመጣለን። በተለይ ደግሞ የንግድ ሱቅ ለሚፈልጉ ሰዎች ልክ እንደዚህ አይነት ቢልዲንግ ይህንን ሱቅ ከሰራን በኋላ ሱቅ ላይ ረጅም ጊዜ ቆይተናል። አፓርትመንቶች ላይ እና የሱቅ ጥያቄ የነበራቸው ሰዎች ነበሩ።
በቅርቡ ፒያሳ ላይ ጠብቁ ማለት እችላለሁ። ልዩ ዲስካውንት ስለሚኖረን ካሁኑ ደውለው የንግድ ሱቅ ፒያሳ ላይ መመዝገብ እንደሚችሉ በዛው ስልክ ቁጥር መመዝገብ ይችላሉ ማለት ነው። ይህም መግለጽ ነው የምፈልገው። በጣም ጥሩ። እንግዲህ ያው በዚህ በስክሪኑ ላይ በሚገኘው ስልክ ቁጥርን በመደወል አዳዲስ ነገሮች እንዲሁም ቀደም ብላ የጠቀስካቸውን መረጃዎችን ማግኘት ይችላሉ ማለት ነው። በትክክል። በጣም አሪፍ። እንግዲህ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። መልካም ጊዜ